ውሎ እንዴት ነው? ውጊያው እንዴት ነው? እስኪ ሚኒሻ የሆነ እጅ ያውጣ። ሚኒሻ በደምብ እሺ አውር ፖሊስ በደምብ እጃችሁ በደምብ በቃሽ አውር አድማምተን በደምብ አንተ ምንድን ነበር? መከላከያ ነው ዛሬ ተማረከው ለምን ከመከላከያ ወደ ምን ምንድን ነው እንኳን ማረክናችሁ ነው ዙሮ መማረክ ደብሮን ነበር ታክቶናል ሁሉ በደቡባዊ ጎንደር ተታዩት በስማዳ በስቴ ባንዳቤት በደብረ ታቦር ባለምበር በወጭ በወረታ በሐሙሲት በተደጋጋሚ ምን ማረከው መከላከያ አድማ ብተና ፖሊስ እና ሚኒሻ እንደው ሚኒሻው ከልክ በላይ ቁጥሩ በዝቶ የሆነ ቦታ አግኝተን ሰብስበን እንደነበር ምናልባት ማህበራዊ ሚዲያ ላይ እናንተም ጓዶች ስለሆኑ በውስጥም መስመር አወርታችሁ ይሆናል በዛ አግባብ ነው ያገዛዝ አቅም እንደሌለው እንደተሸነፈ እያወቃችሁ ያው እናንተም ወዳችሁን አስቀድማችሁ ነው እንግዲህ እንድትቆስሉ እንኳን የተገደዳችሁ ግን እንኳንኛ እወደቃችሁ ቆስላችሁ ይታከማል የምትጠየቁት ጥያቄ ይኖራል የምትሰለጥኑት ስልጠና ይኖራል እዚህ በኋላ እንደ ተቋም የሚሰጣችሁ አቅጣጫ ይኖራል እዚህ በኋላ አድርጉ የምትባሉትን እያደረጋችሁ መንቀሳቀስ በቂ የስልጠና ቦታና ጊዜ እናመቻቻለን እሱን ተወስዳላችሁ መርሃዊ ተቋማዊ የሆኑ ጥያቄዎች በስርዓት ይቀርባሉ እሱን በተመለከተ ስራችንን እንሰራለን እስከዛ ግን የወምርኮኛ ባለም አቀፍ አያያስላለን በሱ መንገድ እንይዛለን እናንተም ጭምር ፋኖ ሌባ ነው ወንበዴ ነው ዘራፊ ነው ገዳይ ነው ምንም አይነት የሰብአዊነት ስሜት አይሰማውም ለሀገር ይወጣ አይደለም የሚል ብልሽ የሆነ መልከታ ነበራችሁ እሱን በዛሬው ውሏችን የቀረፈን ይመስለኛል አይደል ቀርፈናል እኛ የሰው ልጆች የዓለም ህዝብ በዓለም ላይ እንዲኖር ያደረግን ኢትዮጵያን ቀድበን የመሰረትን የኢትዮጵያ ህዝቦች ህዝብ ሆነው እንዲኖሩ ያደረግን አማራውያንን ሰብአዊነት የሚያሸንፈን ፍትህ እኩልነት የሚናፍቀን እሱን ማስተካከል አስተራን የምንቀጥል በሚወራው ልክ ምንሆን አይደለንም ብልሹ የሆኑ ስርዓቶችን ይዛችሁ የምትቀጥሉ እንደው እናንተ ናችሁ ዙሮ እዛም ላይ የቀሩት የእናንተ አካሎች የሚታወቁት ነው እናንተ ተራፉ ብላችሁ ተርፋችኋል እዚህ በኋላ እንዳልኳችሁ ስለዚህ ነው የሚሆነው ዛሬ ተማርከው እዚህ ያልገቡ ስላሉ በየክፍለ ጦሩ እነሱን እናመጣለን አንድ ካምፕ ላይ ተቀመጣላችሁ ስልጠና ተወስዳላችሁ የቀጣይ አቅጣጫዎች ይሰጣሉ ስለዚህ አድርጉ የተባሉትን ነገር አድርጉ ሌሎች ፕሮግራሞች ተዘጋጅተው እንትን ይሏቸዋል ባናገኛቸው ቀረቡ ምናምን የሚል እንትን እንዳይረሱ እኛም ደክሞና ከነገ ወንድታችሁ እንገናኛለን አይዟችሁ በዚህ አግባብ ተቀመጡ ሌሎችን ምርኮኞች አምጥተን እናንተ ጋር እናስቀምጣለን በዛ መንገድ እናገኛቸዋለን አይዟችሁ